አንዳንድ ጊዜ እውነታ ከልብ ወለድ ይልቅ እጅግ አስፈሪ ይሆናል። በካርታ ላይ በቀላሉ በማትገኝ ኦክውድ በምትባል ትንሽዬ ከተማ ውስጥ ለ20 ዓመታት ያህል አንድ ጨካኝ አዳኝ ይኖር ነበረ። ይህ ሰው የከተማዋ የሕግ ጠባቂ፣ የብዙዎች መሸሸጊያና የፍትህ ተሟጋች ተደርጎ የሚቆጠር ነበር። ነገር ግን ማንም ያላወቀው ነገር ቢኖር ይህ ሰው በቀን ሰውን ሲረዳ ውሎ ማታ ግን የሰው አውሬ ሆኖ እንደሚወጣ ነው። ዛሬ በዩቲዩብ ቻናላችን ላይ ዓለምን ያስገረመውንና የሰውን ልጅ ማንነት ጥያቄ ውስጥ የከተተውን የጠበቃው ሮበርት ዘግናኝ ታሪክ እንመለከታለን። ከቪዲዮአችን ጋር አብራችሁን ቆዩ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1994 ነው። ኦክውድ በጊዜው የበር መዝጊያ እንኳን የሚያስፈልጋት ሰላማዊ ከተማ ነበረች። የ22 ዓመቷ ማያ ስቲቨን በከተማዋ ቤተ መጻሕፍት ውስጥ ትሰራለች። ማያ ለቤተሰቦቿ ብቸኛ ልጅ እና በጓደኞቿ ዘንድ በጣም ተወዳጅ ነበረች። እንደ አውሮፓውያን አቆጣጠር ህዳር 14 ቀን ከምሽቱ 2 ሰዓት ላይ ስራዋን ጨርሳ ወጣች። የሚገርመው ግን ማያ በዚያ ምሽት ወደ ቤቷ አልደረሰችም። በማግስቱ ፖሊስ ፍለጋ ቢጀምርም ማያ የገባችበት ሳይታወቅ ቀረ። ፍንጭ የለም፣ ምስክር የለም፣ ደም የለም። ልክ እንደ ጭስ የተነነች ያህል ጠፋች። ይህ ድርጊት የከተማዋን ሰላም ሰረቀ። ከአንድ ወር በኋላ የማያ ቦርሳ ከከተማዋ 20 ኪሎ ሜትር ርቆ በሚገኝ ወንዝ አቅራቢያ ተገኘ። በውስጡ ግን ምንም የጎደለ ነገር አልነበረም ከአንድ ነገር በስተቀር። የማያ ብር ቀለበት የለም። በዚህ የመሸበር ወቅት ነበር ሮበርት ሚለር ብቅ ያለው። ሮበርት ወጣትና ብሩህ ተስፋ ያለው ጠበቃ ነበር። በማያ መጥፋት እጅግ ማዘኑን ለሚዲያዎች ገለጸ። እንደውም ኦክስፎርድ ሴፍቲ የተባለ የነዋሪዎች ጥበቃ ማህበር አቋቋመ። ሮበርት ለተጎጂ ቤተሰቦች ድጋፍ ያደርጋል፣ ለፖሊስ የምርመራ በጀት እንዲመደብ ይወተውታል። በከተማዋ ነዋሪዎች ዘንድ የኦክውድ መልአክ የሚል ቅጽል ስም ተሰጠው። ማንም ሰው ሮበርት ከቤቱ በስተጀርባ ምን እየሰራ እንደሆነ ሊጠረጥር ቀርቶ ሊያስብ እንኳን አይችልም ነበር። ዓመታት ነጎዱ። በየ2 ወይም 3 ዓመት አንድ ሰው መጥፋት ቀጠለ። እንደ አውሮፓውያን አቆጣጠር በ1997 አንድ የኮሌጅ ተማሪ፣ በ2001 አንዲት ነርስ፣ በ2004 ደግሞ አንድ ወጣት ጋዜጠኛ ጠፉ። ሁሉም ጠፊዎች አንድ የሚያመሳስላቸው ነገር አለ። ሁሉም ከመጥፋታቸው በፊት አንድ አይነት ጥቁር መኪና ሲከተላቸው ተስተውሏል። ፖሊስ መርማሪውን ካርልን ለዚህ ጉዳይ መደበው። ካርልን ለ10 ዓመታት ያህል ፋይሎችን ሲያገላብጥ አንድ አስገራሚ ነገር አገኘ። ሁሉም ጠፊዎች ከመጥፋታቸው ጥቂት ቀናት ቀደም ብሎ በሆነ መንገድ ከሕግ ጋር ግንኙነት ነበራቸው፣ ወይም ምስክር ነበሩ፣ ወይም ለጥቃቅን ጥፋት ፍርድ ቤት ቀርበው ነበር። ይህ ማለት ወንጀለኛው ፍርድ ቤት ውስጥ የሚሰራ ሰው ነው ማለት ነው ብሎ ተጠራጠረ። ሮበርት ራሱን ፍጹም አድርጎ ነበር የገነባው። ነገር ግን እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት አንድ ትልቅ ስህተት ሰራ። ሊንዳ የተባለች ሴት ለማገት ሲሞክር ሊንዳ አልተሸነፈችም። ሮበርት ሊንዳን በኃይል ወደ መኪናው ሲያስገባት ሊንዳ እጁን ኩፍኛ ነከሰችው። የሸሚዙን ቁልፍ ቀዳ በማምለጥ ሮጠች። ሊንዳ ለፖሊስ የሰጠችው መግለጫ መርማሪው ካርልን አስደነገጠው። ሊንዳም እንዲህ በማለት ቃሏን ሰጠች። ሰውየው በጣም የሚታወቅ ድምፅ አለው፣ ሽቶውም ውድ ነው አለች ለቅሶ በተሞላበት ድምፅ። ሊንዳ የሰጠችው የሸሚዝ ቁልፍ የብር ሲሆን በላዩ ላይ RM የሚል ፊደል ተቀርጸውበታል። የካርልን የልቡ ትርታ ጨመረ። RM ማለት ሮበርት ሚለር ማለት ነው። ሮበርት M ሚለር የሚሉትን ምህጻረ ቃል ይይዛል። ካርል በሚስጥር የሮበርትን ቤት መከታተል ጀመረ። አንድ ምሽት ሮበርት ከቤት ሲወጣ ካርል ወደ ቤቱ ቤዝመንት ወይም የከርሰ ምድር ክፍል ውስጥ ሰርጎ ገባ። እዚያ ውስጥ ያገኘው ነገር ግን እጅጉን የሚዘገንን ነበር። ግድያው በሙሉ በጠፉ ሰዎች ፎቶግራፎች ተሞልቷል። ከፎቶዎቹ ስር ደግሞ እነዛ የጠፉት የእያንዳንዳቸው ሰዎች ንብረት፣ ቀለበት፣ ሰዓት፣ ቁልፍ ተቀምጧል። ከሁሉም በላይ ግን አንድ ማስታወሻ ደብተር ተገኘ። ሮበርት በእያንዳንዱ ገጽ ላይ ወንጀሉን እንዴት እንደፈጸመ፣ ፖሊስን እንዴት እንዳታለለ፣ ሰዎችን ሲያሰቃይ የተሰማውን ደስታ በዝርዝር ጽፏል።
ሮበርት ወንጀል የሚሰራው ለገንዘብ አልነበረም። ራሱን ከህግ በላይ የሆነ አምላክ አድርጎ ስለሚቆጥር ነበር። ሮበርት በቁጥጥር ስር ዋለ። በችሎት ላይ በነበረበት ወቅት እንኳን ምንም አይነት የጸጸት ስሜት አላሳየም። ይልቁንም እንዲህ አለ፣ ያለ እኔ ይቺ ከተማ አሰልቺ ትሆንባችኋለች ብሎ በማለት ተሳለቀባቸው። ሮበርት አሁን በጠባብ ክፍል ውስጥ የእድሜ ልክ ስራቱን እየገፋ ይገኛል። ይህ ታሪክ አንድ ትልቅ ጥያቄ ይጥልብናል። ለዓመታት አብረናቸው የምኖራቸው ሰዎች በእርግጥ እናውቃቸዋለን ወይንስ የኛ የምናየው የእነሱን ያሳዩንን ገጽታ ብቻ ነው? ይህ የዩቲዩብ ቻናላችን ሁልጊዜም እውነቱን ከመጋረጃ ጀርባ ይፈልጋል። ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም የደውላ ምልክት በመጫን ቤተሰብ ይሁኑ።